እሺ ስምህ ማን ነው? ፊናስዬ የሰማኸኝ ነው? ልጠይቅህ አይደል? አዎ። የተነካካች ሴት ማግባት ትፈልጋለህ? አልፈልግም። የምር ነው? ስለዚህ አንተ ነገ የሌላ ሰው ሚስት የምትሆን ሴት አትነካካ። አሜን በላ። አሜን። ጌታ ኢየሱስ ሲያስተምር ምን አለ? አሕዛብ የሚጠቅሱት የእሱ ትምህርት ነው። ምን አለ? ባንተ ሊሆንብህ የማትፈልገውን በሌላው አትር። ስለዚህ እህትህ እዚህ አጠገብ ያለችው እህትህ ነገ የሌላ ሰው ሚስት ነች። ስለዚህ አትንካ። ይሄ ደግሞ ለእህቶችም ይሰራል። ለእህቶችም እያስቸገራችሁ ስለሆነ አትነካኩ። ነገ የሌላ ሴት ባል የሚሆንን ወንድ አትንኪ። እንደዚህ በታማኝነት ከኖራችሁ ጌታ ይክሳችኋል። እግዚአብሔር ለሚጠብቁት ለሚፈልጉት የሚክስ አምላክ ነው። እግዚአብሔር እንዳለ ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚጠብቁትም ደግሞ ካሳን እንደሚሰጥ ያምን ዘንድ ይገባዋል ይላል ዕብራውያን 11:6። ስለዚህ ክሳል። እስከ ዛሬ ብዙ የተበላሸ ነገር ሊኖር ይችላል። እስቲ ዛሬ ግን የመቀደስ ቀን ይሆንልን፣ የውሳኔ ቀን ይሆንልን፣ ሪሳይክልድ ቨርጅንስ የምንሆንበት፣ ከዚህ በኋላ ላንነካካ ቃል የምንገባበት፣ ልንቀደስ ቃል የምንገባበት ቀን ይሆንልን። አሜን አሜን። እና ወሲብን ደግሞ ስንፈጽመው ለማን ክብር? ለእግዚአብሔር ክብር እንጂ ለራስ ደስታ የሚባል ነገር የለም። ህይወት የሚኖረው ለጌታ ነው። ደስታችንም ለማን? ለጌታ ነው። ለጌታ በምናደርገው ነገር ነው እኛ የምንደሰተው። ክብር ለስሙ ይሁን። ለዚህም ደግሞ የእግዚአብሔር ቃል እንደዚህ ይላል፣ እንግዲህ ስትበሉም ሆነ ስትጠጡ ወይንም ማንኛውንም ነገር ስታደርጉ ሁሉንም ነገር ውስጥ ምን አለ? ሴክስ አለበት። ለማን ክብር? ለእግዚአብሔር። መብላት ቁም ነገር ሆኖ ከተጠቀሰ ሁሌ እንደምለው ማለት ነው። መጠጣት ራሱ ለእግዚአብሔር ክብር እንዲሆን ከተጠቀሰ ሴክስማ እንዴት ታውቃላችሁ? በእግዚአብሔር መንግስት አጀንዳ ውስጥ የኔ ሴክሹዋሊቲ ትልቅ አጀንዳ እና እግዚአብሔር ለክብሩ ነው ያስቀመጠው። እኔ ሴክሹዋሊቲን በምጠብቅበት ምክንያት እግዚአብሔር ክብር ይሆንለታል። ይሄ ነው የክብር ህይወት። እና ጆን ፓይፐር እንደዚህ አሉ ሲያስተምሩ መጽሐፋቸው ላይ sexuality is designed by God as a way to know God in Christ more fully. እግዚአብሔር እኔና እናንተው ሴክሹዋሊቲን ያስቀመጠው በክርስቶስ አማካይነት ክርስቶስ በኖረው በዛ በከበረ ህይወት አማካይነት እሱን ይበልጥ እንድናውቀው ነው። በቅድስና በመኖር ውስጥ እግዚአብሔርን ማወቅ አለ። ሴክሹዋሊቲያችንን ጋርድ በማድረግ ውስጥ በቅድስና በመጠበቅ ውስጥ እግዚአብሔርን ማወቅ አለ። እግዚአብሔርን ማወቅ በእጅ መጫን አይመጣም። እግዚአብሔርን ማወቅ በህይወት ነው የሚመጣው። ስትኖረው ነው የምታውቀው። ክብር ይሁን። የሚኖር ትውልድ ሊነሳ ነው። የሚኖርለት ጨካኝ ትውልድ ሊነሳ ነው። እና ይሄንን በሌላ አንግል ስናየው all misuses of our sexuality derive from not having the true knowledge of Christ. እኔና እናንተ ውስጥ ኃጢአት፣ ፖርኖግራፊው በሉት፣ ማስተርቤሽኑ፣ ቅድመ ጋብቻ ሴክሱ፣ ይሄ መዳራቱ፣ መነካካቱ፣ መሳሳሙ ሁሉ ያለው ለምን እንደሆነ ታውቃላችሁ? እግዚአብሔርን ስለማናውቀው እና ዛሬ እያወራን ያለነው ኢሹ እግዚአብሔርን የማወቃችንና ያለማወቃችንን የሚለየው መለያው ስታንዳርዱ። ጌታ ማወቅህን ማቀው በልሳን በመናገርህ አይደለም። የጌታ መሆንሽን ማቀው መገለጥ በማምጣትሽ አይደለም። የጌታ መሆንህን ማቀው አጋንንት በማስጮህህ አይደለም። ትንቢት በመናገርም አይደለም።
እግዚአብሔር ቃል በመጨረሻው ቀን ትንቢት የተናገሩ አላወቅኳችሁም ይባላሉ አለ ኢየሱስ ሲያስተምር። I never knew you። አጋንንት ስታስጮሁም በእኔ ዘንድ ዕውቅና አልነበራችሁም ማለት very serious። ስለዚህ don't be cheated። የፈለገ የጸጋ ስጦታ ቢገለጥ የመንፈሳዊነታችን ጌታን የማወቃችን መገለጫ አይደለም። ብዙ ታምራት ያደረጉ ሁሉ ገሃነም እንደሚገቡ ጌታ በቃሉ ኢየሱስ ነው የተናገረው። ደግሞ ጳውሎስ አይደለም፣ ሰበብ እንዳንፈጠር ጴጥሮስም አይደለም። በዚያን ቀን ማቴዎስ 7:21 ላይ ነው ጌታ ይሄን ያለው። በዚያን ቀን ብዙዎች ጌታ ሆይ በስምህ አጋንንትን አላወጣንምን? በስምህ ትንቢትን አልተናገርንምን? በስምህ ብዙ ታምራትን አላደረግንምን ይሉኛል። እኔ ግን ምን እላቸዋለሁ? እናንተ አመፀኞች ከኔ ራቁ፣ ከቶ አላውቃችሁም አይደለም አላወቅኋችሁም። አላውቃችሁም is present tense፣ አላወቅኋችሁም ደግሞ is past perfect tense። ምን ማለት? I never knew you። አውቂያችሁ አላውቅም። አጋንንት ስታስጮህም በእኔ ዘንድ ዕውቅና አልነበረህም። ጸጋው ፋንክሽን ሊያደርግ ይችላል፣ ግን በጌታ መሆን ሌላ ጉዳይ እና ቴክ ኬር። ሁለት ጥቅሶችን እናያለን። እየጨረስኩ ነው፣ በታይሜ እሄዳለሁ። አይዞሽ ሰብለ wherever you are እንጨርሳለን። እና ጌታችን አንደኛ ተሰሎንቄ ምዕራፍ 4 ላይ እንደዚህ አለ በጳውሎስ በኩል ሲያስተምረን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 3 ጀምሮ ቅድም የነገርኳችሁ ክፍል ውስጥ ማቴዎስ 7:21 ላይ ጌታችን እንዲህ ብሎ ነው የጀመረው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም። አሁን ቸርች ውስጥ ብዙ ሰው ጌታ ሆይ ይላል፣ ይዘምራል፣ በመዝሙር ጌታ ሆይ ይላል፣ በንግግር ይላል። ግን ኢየሱስ ክሊርሊ ምን አለ? የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም። አትታለሉ። ታዲያ በሰማያት ያለው የአባታችን ፈቃድ ምንድን ነው ለሚለው መልስ ተሰሎንቄ በግልጽ ይነግረናል አይደል ዳን? አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው። እግዚአብሔር ሌላ ፈቃድ የለውም ለኛ። ፈቃዱ መቀደሳችን እና ከዛ መቀደሳችሁ ነው ይልና ቀጥሎ ያለውን ሐረግ ስታዩ ከዝሙት እንድትርቁ ይላል አይልም? ባይብላችሁ ላይ መኖሩን ቼክ ማድረግ አለ የለም? አዎ። እንዳውም አዲሱ መደበኛ ትርጉምን የያዛችሁ ምንድነው የሚለው? ይህ የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ። በቃ መቀደስ ባይ ዴፊኒሽን መጽሐፍ ቅዱስ ባስቀመጠልን ዴፊኒሽን ከዝሙት በመራቅ መቀደስ፣ መለየት፣ ከዝሙት መለየት ነው። ዝሙት ምን ማለት ነው? ይሄንን ዲፋይን ማድረግ አለብኝ። ብዙ ወጣቶች ትርጉሙን ስለማያውቁት ሴክሹዋል ኢሞራሊቲ ወይም ዝሙት ምን ማለት ነው? ከጋብቻ በፊት የሚደረግ ኤኒ ከጋብቻ ውጪም እንደኔ ያገባ ማለት ነው። ከጋብቻ ውጪ ከጋብቻ በፊት የሚደረግ ኤኒ ሴክሹዋል አክቲቪቲ እሱ ዝሙት እና እግዚአብሔር ከዚህ ተለይተን እንድንቀደስ ይፈልጋል። ክብር ለእግዚአብሔር ይሁን። እና ይሄ ነው። ከዛስ አሁንም ቀጥላችሁ ስታነቡ ምንድነው የሚለው? እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ዝም አላችሁ አለ የለም ይላል አይልም? እዚህ ፍትወትና ምኞት የርኩሰት ፍላጎት፣ ርኩሰት የማን መገለጫ ነው? እግዚአብሔርን የማያውቁ አሕዛብ አይደንቲቲ ነው። ለኛ ለክርስቲያኖች አይመጥነንም። መዳራት አይመጥነንም። መተሻሸት አይመጥነንም። አብሮ መተኛት አይመጥነንም። ነገ ላገባት ነው እንዴ? ዞሮ መጋባታችን አይቀርም፣ እጮኛሞች ነን። ስለዚህ ብንሞካከር አይቻልም። ተሞካክረህ አትገባም። የሚሞከር ዕቃ የለም። ተሞክሮ አፕሩቭ የተደረገ ነገር ነው የሚሰጥ። ጸልይ እንጂ በጌታ ፊት የሚሰራ ነገር ነው የሚሰጥ። መጣጣምህን የምታውቀው አምነህ በመግባት። አሜን
አሜን። የእምነት ትልቁ መገለጫ አባት ሆይ ፈቃድህ ነው ወይ እሷን እንዳገባ ብለህ ትጠይቃለህ። የእሷ ባለቤት የሆነው አባትህ ደግሞ አዎ ፈቃዴ ነው ሲልህ አምነህ ትገባለህ። እንደሚሰራ ሞክረህ ትገባ። የሚሞከር ባጃጅ የለም እዚህ። ወድጄ አይደለም እንዲህ የምናገር። ስንት እህቶች ተሞክረው እንደተጣሉ ስለማቅ ተሞክረው ዳምፕ የተደረጉ እንደማይሰራ ቃ አበድኩልሽ ሞትኩልሽ የሚልሽ እንተኛ የሚልሽ እሱ ቀበሮ ነው፣ ተኩላ ነው። እንተኛ የሚልሽ ወን አገልጋይ ሊሆን ይችላል፣ ፓስተር ሊሆን ይችላል። እሱ ወንበዴ ነው። ምን አልኩኝ? ወንበዴ ነው። አንዱ ቸርች ፐርሰናል የገጠመኝን መናገር የግድ ነው። ያው ስም አልናገርም ቦታ አልናገርም፣ ግን እዚሁ አዲስ አበባ ውስጥ ነው። 21 ዓመቷ ነው። መጣች እኔ ጋር ጌታን ትቻለሁ አለች። ለምን ስላት እኔ ማመልክበት ቸርች ውስጥ ዩስ ፓስተር የተባለው በቃ ሩም ይዘን አብረን ብንጸልይ አለኝ አለ። እንዴት አይነት ጸሎት ነው የሚጸለየው? ሩም ተይዞ ብዙ አስቸገራት። ትዛ ሄደች፣ ሌላ ቸርች ጆይን አረገች። እዛም ደግሞ ሲኒየር ፓስተር የተባለው ፕሮፌት ገሌ አብረን ካልተ ቁም ስቅሌን። ስለዚህ ጌታን ትቻለሁ። እንዲህ አይነት ወንበዴዎች በየቦታው አሉ፣ ተኩላዎች። እና ፈጽማችሁ ጸንታችሁ ተቃውሙት ይህን መንፈስ። አሁን ትውልዱ ላይ የተለቀቀ ቤተክርስቲያን ውስጥ በጣም ቦታ የያዘ መንፈስ ነው። እግዚአብሔር ግን በእናንተ ይዋጋዋል፣ በመቀደሳችሁ ይዋጋዋል። እሺ በመገሰጽ አላልኩ፣ በመቀደሳችሁ። መቀደሳችሁ ራሱ መንፈሳዊ ጦርነት ነው። ክብር ለጌታ ይሁን። አሜን። አዎ ስትቀደሺ በጠላት መንግስት ላይ ጦርነት ከፈትሽ ማለት። አዎ ደግሞ ሰልፉ የሚጀምረው ስደቱ የሚጀምረው ከየትም አይደለም፣ ከቸርች። አቦ አታካብጂ ምናምን ወይ ይሄ ማካበድ ነው። ገና አካብዳለሁ ነው የሚባለው፣ ገና አቀደሳለሁ። ምክንያቱም የጌታ ህይወት ይሄ ብቻ አይደለም። ክብር ለስሙ ይሁን። እና ቀጥሎ ምን ይላል? አንደኛ ተሰሎንቄ 4 ላይ ነው ያለ ነው። እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም። ስለዚህ እግዚአብሔርን የሚያውቁ አሕዛብ መገለጫ ነው ቅድስና፣ በጌታ የመሆንሽ ምልክት ነው። ከዚያ ቁጥር 5 ላይ ምን ይላል? የቀደመው ትርጉም ላይ ማን ይነግረኛል? ከናንተ እያንዳንዱ ይላል አይልም? ከናንተ እያንዳንዱ ምን ይላል? እያነበባችሁ ነው አይደለም? ቶሎ አግኘው። ከናንተ እያንዳንዱ ይላል አይልም? የገዛ ምኑን በደንበሉታ የገዛ የራሱን ዕቃው ምንድነው? የቤት ዕቃ ነው። ዕቃው ምንድነው? አንተ ታውቀዋለህ። ስምህ ማን? ግርማ። ግርምዬ ዕቃው ምንድነው? ጌታ የሰጠን በንግግር መቀደስ ነው። አሁን አንተ እንቅጩን ተናገር። ጌታ የሰጠን የወሲብ ዕቃ። ጌታ ይመስገን። ዕቃውን ማለት እሱን፣ ስለሌላ ዕቃ አይደለም። የገዛ ዕቃውን በቅድስናና በክብር አይልም መያዝ እንዳለበት ያውቅ ዘንድ። ይሄ እግዚአብሔር ፈቃድ። እግዚአብሔር የሰጠህን የወሲብ ዕቃ በቅድስናና በክብር። እግዚአብሔር የሰጠሽን የወሲብ ዕቃዎች በቅድስናና በክብር። አሁን ገባ? ጌታ ይመስገን። ግርምዬ ጎበዝ ነው። ጌታ ይመስገን። ይሄን ያህል ሲሪየስ ነው ወንጌላችን፣ ሃይማኖታችን ይሄን ያህል ስትሪክት ነው። ይሄንን መበረዝ፣ መቀነስ፣ መደለዝ አይቻልም። አዲስ መገለጥ አገኘው ማለት አይቻልም። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው የሚለው once and for all delivered to the saints።
ይህ እንዳውም አዲሱ ትርጉም ላይ ላይጨመር ሙሉ ሆኖ የተሰጠ ሃይማኖት እና የሆነ ሰው ብድግ ብሎ የእንትና ትምህርት የሚባል ነገር የለም። የምናውቀው አንድ ትምህርት የኢየሱስ ትምህርት ነው። ኮዲፋይድ ሆኖ በቃ የተሰጠን ትምህርት አለ። ይኖራል፣ አሁንም ይኖራል። መኖር ካልፈለግ እንጂ ይሄ ህይወት ይኖራል። እሱ ነው የክብር ህይወት፣ እሱ ነው የከበረ ህይወት። እሱን እንኖረዋለን፣ ቢያስፈልግ ደግሞ እንሞታለን። ክብር ለጌታ ይሁን። አሜን። ወዴት እንደሚሄድ ባላውቅም ግን አንድ ጥቂት ነገር ልናገርና ልጨርስ። ስለዚህ ወሲብ ማለት መንፈሳዊ ጉዳይ፣ it's a spiritual issue። ሰው ሴክስ ሲፈጽም ስጋው ብቻ ለብቻ ሄዶ አማርኛችን ግብረ ስጋ ይለዋል። የስጋ ግብር፣ የስጋ ተግባር ነው፣ ሚስኖመር ነው። ልክ ትክክለኛ ስም አይደለም። ሰው በጣም በቃ የሰውን ሁለንተና፣ ሰው መንፈስ፣ ነፍስ፣ ስጋ ነው እና እነዚህ ይሄ ሁለንተናችንን የዚህ ድምር ውጤት ነው። መንፈስ ነው፣ ነፍስ ነው፣ ስጋ ነው። የነዚህ ድምር ውጤት ነው። ሰው መንፈስ፣ ነፍስ፣ ስጋ ያለው ፍጡር ነው። የዚህ ቶታሊቲ ነው። እነዚህን ሶስቱንም ነገሮች በአንድ ጊዜ የመነቅነቅ አቅም ያለው ጉዳይ ምንድነው? ሴክስ። ቀጥሎ ምናልባት ሚውዚክ። በጣም ፓወርፉል የሆኑ ነገሮች በዚህ ዘመን አስተውላቸዋል። እነዚህ ሁለት ነገሮች ናቸው ትውልዱን የተቆጣጠሩ እና የሰውን ሁለንተና እና ለዚህ ነው ጠላትም ይሄን ስለሚያውቅ እነዚህን ሁለት ዌፐኖች የሚጠቀመው ቤተክርስቲያንን ለማፍረስ ማለት ነው። ግን አሁን በእግዚአብሔር ቃል ቅኝት የተቃኙ፣ በቃሉ እውነት የተቃኙ፣ በሃይማኖት ቅኝት የተቃኙ፣ በክርስቶስ ሕይወት የተቃኙ ኃያላን እየተነሱ ነው። እነዛ ኃያላን ደግሞ እናንተ ናችሁ። አሜን። ክብር ለጌታ ይሁን። እና መንፈሳዊ ነገር ነው። ስጋ ለብቻ ሄዶ የሚሰራው ነገር አይደለም። መንፈስህም ነፍስህም ኢንቮልቭድ የሚሆኑበት ጉዳይ ነው። ነፍስ ደግሞ ማለት አእምሮ፣ ፈቃድ፣ ስሜት ማለት ነው። ስለዚህ መንፈሳዊ ነው። እንዳውም ያ ብቻ አይደለም፣ ቅዱስም ተግባር ነው። በትዳር ውስጥ የምንፈጽመው፣ በትዳር ውስጥ ነው። እንግዲህ ኦሪጂናሉን የእግዚአብሔርን ዲዛይን ነው እያወራን ያለ ነው። በትዳር ውስጥ የምንፈጽመው ኤኒ ሴክሹዋል አክቲቪቲ ቅዱስ ነው፣ ቅዱስ ነው። ባል ከሚስቱ ጋር የሚፈጽመው ወሲባዊ ህብረት እርኩሰት አይደለም። እንደዛ አይነት አስተሳሰብ ይዘው ትዳር ውስጥ የሚኖሩ እንዳሉ ስለማቅ ነው። ሌሊት ሴክስ አድርገው ከሆነ በማግስቱ የጌታ እራት የማይወስዱ ሁሉ አሉ። የገጠመኝን ነው የምነግራችሁ። የአገልጋይ ሚስቶች እርኩሰት ፈጽመው ስላደሩ ማለት ነው። ይሄ አስተሳሰብ ፈጽሞ ከኛ ሊወገድ ይገባል። እርኩስ የሚሆነው የማይገባ ነገር ስታይ፣ ሴክሹዋል ኮንቴንት ያለው ማለት ነው። እንደገና ደግሞ የማይገባ ነገር ስትሰማ፣ የማይገባ ነገር ስትነካካ ከጌታ ፈቃድ ውጪ ማለት ነው። እሱ ነው እርኩስ። ነገር ግን በትዳር ውስጥ የሚፈጸም እኔ ከሳቢ ጋር የምፈጽመው ሴክስ ቅዱስ ተግባር ግን እዛ ጋር አያበቃም። የሚቀጥለውን ነገር ልንገራችሁ፣ ልግለጠው። ውስጤ እንዴት እንደሚዘል ይሄ የገባው ትውልድ ይነሳል። አሜን። ወጣቶች አምልኮ ሲባል አእምሯችሁ ላይ ሮጦ የሚመጣው ምንድነው? አይደል? ተግባባን። በዚህ ዘመን አምልኮ ሲባል ሮጦ አእምሯችን ላይ የሚመጣው ምንድነው? መዝሙር ነው። እሱ የስተት ትምህርት ነው። የስተት ትምህርት ነው። በእግዚአብሔር ቃል ነው ሬፊዩት የምናደርገው። መዝሙር ማን ነው? አምልኮ ይዚኳልቱ መዝሙር የሚል ቲቺንግ የለም። መዝሙር የአምልኮ ትንሽዬ ፓርት ነው እንጂ አምልኮ አይደለም። ትሩ ወርሺፕ ህይወትህ ነው፣ ህይወትህ ነው። እግዚአብሔር በሰጠህ አካሎች በቅድስና ስትኖር that's worship። እግዚአብሔር የሰጠህን አካሎች ለጌታ ክብር ስትጠቀም እሱ ወርሺፕ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ዓይንህን በቅድስና መጠበቅ ነው ወርሺፕ። የማይገባ ነገር አለማየት ማለት ነው። this is true worship። እና true worshipers ይነሳሉ። በኪቦርድ የማይጨፍሩ እኔ
ኪቦርድ መጠቀም ኃጢአት ነው አላልኩም። በኪቦርድ መዝለልም ኃጢአት ነው አላልኩም። ነገር ግን ዓይንህ ካልተቀደሰ እየዘለልክ ሴት ልታይ ሁሉ ትችላለህ። ጉባኤው መካከል መጣች ሃሌሉያ ልትል ሁሉ ትችል እየሆነ ስለሆነ ነው። ቸርች ውስጥ ቁጭ ብለህ ባይብል አውጣ ስትባል ሞባይል ፎንህን አውጥተህ ቻት ፖርን። አሁን እኮ ቸርች ውስጥ ግን እኮ ወርሺፕ ተብሎ የተሰበሰብንበት ቦታ ሰዎች you know what ሴክስቲንግ የተካሄደ ነው ቸርች ውስጥ። ተቀደሰ የተባለው ደግሞ ጥግ ይዞ ኳስ ሁሉ የሚያያል። እንዲህ አይነት ውንብድናም አለች። በቃ በእንዲህ አይነት ሁኔታ ውስጥ ነው ያለ። አሁን ግን አምልኮ ወደ ትክክለኛ ወደ ኦሪጂናል ሐሳቡ ሊመጣ ነው። ክብር ለጌታ ይሁን። ስለዚህ ወሲብም አምልኮ ነው። ለምን ብትሉ ቅድም ያነበብነው የእግዚአብሔር ቃል ስለሚል ማንኛውንም ነገር ስታደርጉ ሁሉንም ነገር ለማን ክብር? ለእግዚአብሔር። ሮጠው አእምሮዬ ላይ የሚመጡ ጥቅሶች አሉ። 1 ቆሮንቶስ 6:18 ጀምሮ እንደዚህ የሚል ቃል አለ። ቅድም ያነበብነው ተከትላችሁ ስትሄዱ ምን ይላል? ከዝሙት ሽሹ ይላል። 6:18 ከዝሙት ምን በሉ? ሽሹ። ከዝሙት ማምለጫ መንገዱ መገሰጽ አይደለም። የምትፈተንበት ቦታ ላይ ሆነ በኢየሱስም እያልክ ፖርን ማየት አይደለም። አንተ አይቻልም እንደሱ እየገሰጽክ እንድታይ አይደለም የጌታ ፈቃድ። ለዝሙት መድኃኒቱ ምንድነው? መሸሽ። ምን ማለት ነው? መሸሽ ማለት ነው። ሌላ ዴፊኒሽን የለው። ሽሹ ነው የሚለው መጽሐፍ ቅዱስ። ማንም በዚህ ነገር ጎበዝ የለም፣ እዚህ የምታዩትንም ሰው ጨምሮ በቃ በመሸሽ ነው ያለነው። ክብር ለጌታ ይሁን። በመሸሽ ነው ያለነው እንጂ ፈተናው በየቦታው አለ። ጌታም በመሸሽ ነው ያመለጠ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እና ከዝሙት ሽሹ። ሰው የሚሰራው ሌላው ኃጢአት፣ ማንኛውም ኃጢአት ከሰውነቱ ውጪ ነው ይልና ክፍሉን እያያችሁ ነው አይደል? ዝሙትን የሚሰራ ግን በገዛ ሰውነቱ በገዛ ስጋው። ይሄ ኃጢአት የተለየ ኃጢአት ነው። ሴክሹዋል ኢሞራሊቲ ወሲባዊ ርኩሰት እንደ ማንኛውም ኃጢአት አይደለም። እኔ አላልኩም፣ ይኸው ተጽፏል። እንደ ውሸት አይደለም። ሌላው ኃጢአት ከሰውነት ውጪ ነው። ወሲባዊ ርኩሰት ስትፈጽም ግን ወደድክም ጠላህም አንተን በቃ የሚያበላሽህ ነገር ነው። ሰውነትን የሚያበላሽ እና ያንን ሰውነት ዲፋይን ሲያደርገው ቀጥሎ ምን ይላል? ሰውነታችሁ በእናንተ የሚኖረው ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነ አታውቁምን? ከኔ ጋር ናችሁ? ምን ማለት ነው? ወሲባዊ ርኩሰት ስትፈጽም፣ ፖርን ስታይ፣ ማስተርቤት ስታደርግ በእግዚአብሔር ቤተ መቅደስ ላይ የሚፈጸም ሸፍጥ ነው። የእግዚአብሔርን ማደሪያ መድፈር ነው። የገዛ ሰውነትን መድፈር ነው። የእግዚአብሔርን ማደሪያ መድፈር ነው። አታውቁም ምን ነው የሚለው? እየሞገተ ነው። እንዴት አታውቁም? this is basic Christian teaching ማለት ነው። ምንም መገለጥ አያስፈልገውም። መሰረታዊ የክርስትና ትምህርት ነው። ወደ ጌታ ስትመጣ የምታውቀው የመጀመሪያ ነገር ይሄ ነው። ከዛ ምን ይላል? በዋጋ ተገዝታችኋልና ለራሳችሁ ይላል አይልም? እያነበባችሁልኝ። በዋጋ ተገዝታችኋልና ለራሳችሁ፣ የራሳችሁም አይደለም፣ ለራሳችሁ አይደላችሁ። ይሄ ሰውነት በደም ተገዝቷል። ይሄ ማደሪያ በደም ተገዝቷል። ይሄ እግዚአብሔር ቤት፣ በእግዚአብሔር ቤት ውስጥ እንደፈለክ የመሆን መብት የለህም፣ የለሽም። ይሄ እግዚአብሔር ማደሪያ፣ በአይንህ እንደፈለክ መሆን አትችልም።
በእጅህ እንደፈለክ መሆን አትችልም። በወሲብ ብልትህም እንደፈለክ ማን ያገባዋል በወሲብ ብልቴ ማለት አትችልም። ምክንያቱም በደም ተገዝቷል። በደም ተገዝቷል። ሲጨርስ ምን ይላል ቁጥር 20? ስለዚህ therefore በጣም ወዳት ቃል ነች። እንዲህ ስለሆነ እንዲህ ይሆናል ማለት በደም የተገዛ ሰውነት ስላለ በዚህ ሰውነት እግዚአብሔርን አክብር። bring glory to God in the way you use your body። ገባችሁ አይደል? bring glory to God in the way you use your body። ሰውነትን በምትጠቀምበት በዚያ መንገድ ለእግዚአብሔር ክብርን አምጣለት። ዳን ገባ? አዎ ገብቷል። ጌታ ይመስገን። ይሄ ነው ክርስትና፣ ይሄ ነው ህይወት። ለዚህ ነው ዮሐንስ አንደኛ መልእክቱን ሲጀምር ህይወት ተገለጠ። ሰላምታም እኮ የለም። አስተውላችሁ ከሆነ ለሰላምታ ጊዜ የለም። ስንጠብቀው የነበረው ሲጠበቅ የነበረው ያ ህይወት ተገለጠ። ይሄ ህይወት ደግሞ ይኖራታል በዚህ ዘመን። ክብር ለጌታ ይሁን። አንድ ነገር ትዝ አለኝ። ዳኒ ፈርዶብሃል። እግዚአብሔር ለአብርሃም የሰጠው የኪዳን ምልክት የቱ ጋር ነበር የተደረገው? እዚህ ጋር ነው አይደል? የኪዳኑ ምልክት የቱ ጋር ነው የተከናወነው? እዚህ ጋር ነው። ምን ማለት ነው? የኪዳን ህዝብ መሆንህን ማቀው እዚህ ጋር ባለ ቢሄቪየር ብልትህን በምትይዝበት በዚያ መንገድ የኔ መሆንህን አውቃለሁ ማለት ነው። ስለዚህ የጌታ ነኝ በማለት አይደል። እንደሱ ስንል ሰይጣን እነዚህ ሞኞች ይበሉ ይላል። ሜዳ ላይ፣ ማርኬት ፕሌስ፣ ሰፈር ውስጥ፣ ትምህርት ቤት በመቀደስ ብልቶችን በቅድስና በመጠበቅ የጌታ መሆንህ ከዚህ በኋላ ይገለጣል። ምንም ማስታወቂያ ሳትሰራ እሷ ዲፍረንት ነች፣ እንደነንትና አይደለች። ይሄ ዘመን ይምጣ። ተንበርክኬ ልለምናችሁ። ለእኔ ውርደት አይደለም፣ በሄድኩበት ለማኝ ነኝ። ከእናንተ መሃል አንድ ሰው ለጌታ ለመኖር የሚወስን ይኖር ይሆን? እግራችሁ ስር እንደወደቅኩ አስቡት። ብችል በእያንዳንዳችሁ እግር ስር በወድቅ ይኸው ፊታችሁ ባሉት ፊት ወድቅ ያለ ለጌታ ኑሩለት። በቃ ይሄንን ህይወት ኑሩልኝ ብሎ አደራ ሰጥቶን ሄዷል እና እርቃኑን ተንጠልጥሎ ያዳነን ጌታ የሚኖርለት ሰው ይጣ። የተሰጠን የክብር ህይወት ለምነን የምንኖረው እንጂ ተለምነን የምንኖረው አይደለም። ሰዎች ለምነው ሊኖሩ የሚመጡት ህይወት እንጂ እኛ ኑሩ ተብለን በየጊዜው እንዲሆኑ ተብለን ተንሰፍስፈን የምንኖረው ህይወት። አለበለዚያ ቦታችን እዚህ አይደለም። ምክንያቱም አንተ ፖርን እያየህ እዚህ ጉባኤ መካከል ስትቀመጥ ለዚህ ጉባኤ you are a threat። ብዙ ባወራው በዚህ ጉዳይ አይዞሽ። ጥቂቱ እርሾ ሊጡን ሁሉ እንዲያቦካ አታውቁምን ይላል እና ኃጢአትን ሪፔንት ሳያደርግ እዚህ ጉባኤ መካከል ኢትስ ኦኬ እያለ መዳራትን ሴሰኝነትን እየተለማመደ የሚኖር እዚህ መካከል ካለ ለዚህ ለጉባኤው ሁሉ አደጋ ነው። ምክንያቱም ጥቂቱ እርሾ ሊጡን ሁሉ ያቦካል። እየሰማሽኝ? ኃጢአትን ቶለሬት የምታደርጊ ከሆነ ወዮ ላንቺ እንደ ሊደር። ደሙ የነዚህ ወጣቶች ደም በእጅሽ ነው የሚሆነው። ኃጢአት የሚሰራ ሰው ቶለሬት አይደረግም። መጽሐፉ አንደኛ ቆሮንቶስ 5 ላይ ጊዜ ስለሌለኝ እዛ ውስጥ አልገባም እንጂ ክፉውን ከመካከላችሁ አውጡት ነው። ከአንድም ሁለት ጊዜ አንደኛ ቆሮንቶስ 5 ሲጀምርም ሲጨርስም በዚህ ነው የሚጨርሰው። አውጡት፣ ዲሲፕሊን ይሄ
በንስሐ እስከሚመለስ ድረስ ይገለል። አለበለዚያስ አንቺው ራስሽ የዛ ኃጢአት ተካፋይ ትሆኛለሽ። ኃጢአትን የምንቃወመው ፋይት የምናደርገው ቤዚካሊ ለራሳችን ስንል የኃጢአት ነገ ከነገ ወዲያ የኛን ህይወት ሊያበላሽ የሚችል ፖቴንሻል ስላለው ከኔ ጋር ናችሁ። ስለዚህ ለዚህ ጉባኤ አደጋቱ በቃ ተቀደሱ። እንዲህ ያማረ ጉባኤ ኖሮን ግን ኃጢአትን ቶለሬት የምናደርግ ከሆነ ጌታ የመጣበትን ሚሽን ሊቀድሰን የመጣው ያንን ሚሽን እያፈረስን ነው። አጌንስቲስ ሚሽን እየሰራን። ይሄ ደግሞ ህገ መንግስትን ማፍረስ ይባላል። ሰማያዊ ህገ መንግስት። አንድ ጥቅስ ባነብ ጊዜ ኖሬ ጳውሎስ የጻፈው መልእክት ለኤፌሶን ሰዎች ምዕራፍ 4 ላይ እንግዲህ ይላል አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ አገኛችሁት አይደል? ከእንግዲህ ወዲህ እንዳትመላለሱ እላለሁ። በቃ በጌታም ሆኜ እመሰክራለሁ። ማለትም ጌታን ወክዬ ተስፋ ያደርጋል፣ እሞግታችኋለሁ። እንደ አሕዛብ አትመላለሱ። ወሲባዊ ርኩሰት የአሕዛብ ጌታን የማያውቁ ህዝብ መገለጫ ነው እንጂ ፋሽን ወይም የዘመናዊነት ምልክት አይደለም። ሪሌሽንሺፕ ብለ ከሴት ጋር መሞዳሞድ ዘመናዊነት አይደለም፣ እርኩሰት ነው። ዛሬ በጌታ በኢየሱስ ስም የፈረሰ ይሁን። እንዲህ አይነቱ ጋብቻ አይፈቀድ። ቁጥር 18 እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸው ምን ሆነ? ጨለመ። ከእግዚአብሔርም ህይወት ምን ሆኑ? ራቁ። ከእግዚአብሔርም ህይወት ራቁ። እዚህ የህይወት ጉዳይ የእግዚአብሔር ህይወት የክርስቶስ ህይወት እነሱ የላቸው። ደንዝዘውም በመመኘት ርኩሰቱን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እሺ የሆነ ሌቭል ትደርሳለህ። ይሄን ህይወት ስትለማመደው ትደነዘዛለህ፣ ናም ትሆናለህ። ናም እና እያደረከውም you don't care። እዚህ ስትጀምር እየፈራህ ነው የምትጀምረው። ስትጀምር እኮ እየፈራሽ ነው የጀመርሽ። በኋላ ግን የሆነ ስቴት ላይ ህሊናህ ምን ይሆናል? ይደነዝዛል። ኃጢአት እንደሆነ ራሱ ፊል አታደርጉ። ጌታ ከዚህ ያድነን። ቸርች ውስጥ ብዙ ስላሉ ነው የምነግራችሁ። እዚህ መካከል የለም ማለት አልችልም። ቢኮዝ አሁን የቤተ ክርስቲያን ትልቅ ችግር ስለሆነ ማለት ነው። ግን it's here እና ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጡ ይላል ዳንኤል ያዘው ትርጉም። ቅጥ ለሌለው ብልግና እና ምንድነው? ሳይክል ኦፍ ኢሞራሊቲ ማለት ነው። በቃ ታደርገዋለህ፣ አትረካም፣ ግን እንደገና የበለጠ ጨምረ ታደርገዋለህ። በቃ ቪሺየስ ሰርክል ውስጥ እንደዛ። ይሄ የአሕዛብ መገለጫ ነው። የኛ አይደንቲቲ ማርከር አይደለም። የኛ አይደንቲቲ ማርከር ወሲባዊ ቅድስና ሴክሹዋል ፒዩሪቲ፣ እሱም ደግሞ የጌታችን ህይወት። ከዛ ቀጥሎ ምን እንደሚል ታውቃላችሁ? እናንተ ግን ይሄን ቆሜ ማንበብ ራሱ አልችልም። ሶ ሂውጅ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። ይሲ እናንተ ግን ማለት we are a different breed። እኛ ልዩ ዘር ነን። ጳውሎስ ሲያስተምር አስተውላችሁ ከሆነ እናንተ ግን የተለያችሁ ናችሁ። እዛ ሰፈር ቢሎንግ አታደርጉ። you don't belong there። ያ ሰፈር አይመጥናችሁም። ያ ሰፈር አይመጥንሽም። ክርስቶስን እንደዚህ አልተማራችሁትም። ይሲ ስለ ክርስቶስ አይደለም የሚለው። አንዳንድ ትርጉሞች ስለ ክርስቶስ ነው። ኦሪጂናል ትርጉሙ ክርስቶስን እንደዚህ አልተማራችሁትም። ለካ ትምህርታችን ዶክትሪናችን ራሱ ኢየሱስ፣ ሃይማኖታችን እሱ። በዚሁ ልጨርስ ብዬ ነው በጀመርኩበት። he is our doctrine። በህይወት የተገለጠ በስጋ የተገለጠ የእግዚአብሔር ህይወት፣ የክብር ህይወት፣ እሱን አልተማራችሁትም። ኢየሱስ ሴሰኛ አልነበረም ማለት ነው። ኢየሱስ አመንዝራ አልነበረም። ከሱ ይሄን አልተማራችሁም። እውነት በኢየሱስ እንዳለ ከርሱ ተምራችኋል ነው። እና በአሕዛብ መገለጫ አትገለጡ። ዘመናዊነት አይደለም ርኩሰት።
ቅድስና ነው ዘመናዊነት። ክብር ይሁን ዘመኑ መሆን የማይችለውን ነገር መሆን ነው ጀግንነት። ሁሉም የሆነውን መሆን ጀግንነት አይደለም። ሁሉ ማድረግ የሚችለውን ማድረግ ዘመናዊነት አይደለም። ሌላው መሆን የማይችለውን በጸጋ በክርስቶስ በተገለጠው ጸጋ መሆን ስትቺ እሱ ነው ሕይወት። እሱ ነው የክብር ሕይወት። እሱ ነው ጀግንነት። ክብር ለጌታ ይሁን።